ዘፋኝ ሆናችሁ ጠንቋይ ቤት የምትሄዱ ሰዎች ሶስት ኃጢአት። ዘፋኝ ምንድነው ሐሳቤ? አሁንም ቢሆን የምደጋግመው ነገር የምናገረው ነገር ምንድነው? ህዝብን የሚያስታርቅ ህዝብን የሚያሳስብ ነገር አርቲስቶች ስሩ። ኢትዮጵያ ውስጥ ያላችሁ ሙዚቀኞች፣ ዘፋኞች፣ እኔ ዘፈን አልወድም ባይዘው ይቅርታ፣ ዘፈን ኃጢአት ነው በፔንጤ ያስተምረው። እንደው ልዝፈን ካላችሁ ኃጢአት እንደሆነ ግን እየነገርኳችሁ ባይዘው አንዳንድ ዘፋኝ ሆናችሁ ጠንቋይ ቤት የምትሄዱ ሰዎች ሶስት ኃጢአት። ዘፋኝ ሆነ እንደገና ጠንቋይ ቤት ምን አይነት መንፈስ ነው የሚያገኝ? ሾጣጣ ከዘፈን እንደ ከርኩሰት የሚገኝ ገንዘብ እንደገና ጠንቋይ ቤት። ይሄ ልክ አይደለም። አስተካክሉ። እግረ መንገዴን ሐሳብ ልስጥ ነው። ግን ዘፋኝ ነው የምትሉ ሰዎች ህዝብ የሚያስታርቅ አማራን ከኦሮሞ ጋር የሚያፋቅር እንጂ አሽሙር ግጥም አትጻፉ፣ አትሳሙ፣ አንተን አትበሉ። ትግሬን ከኦሮሞ ጋር፣ ትግሬን ከአማራ ጋር፣ ወላይታን ከጋሞ ጋር፣ ጋሞን ከአዲዮ ጋር ሽና እኩል አንድ የሚያረጋ ሰው አሁን እኮ በኢየሱስ ክርስቶስም ስርዓት ይኑራችሁ። ህዝብን ከህዝብ አግባቡ፣ ህዝብ ከህዝብ አስታርቁ። ፖለቲከኛስ አትራፊ ነው፣ ባህሪው ነው፣ ነጋዴ ነው። ነጋዴስ ትርፉን ነው ቼክ የሚያደርገው። ሌላው እዚህ ሀገር ላላችሁ ነጋዴዎች፣ ለሁሉም ሙያ ነው የምናገረው። ለመምህራን እመጣለሁ። ነጋዴዎች አጭር መልእክት አለኝ። ማን ስለሆንክ ነው አንተ ከመንግስት ታሪፍ ውጪ ዘይት ላይ ሳንቲም አስነብ? ሲጀመር ህዝቡ ዋጋ ሲጨምርባችሁ መፍዙዝ መንፈስ ነው እንጂ ለምንድነው የምትገዛው? ከተጨመረበት ጠይቅ። ለምንድነው የሚጨምረው? እንጀራ 35 ብር ሲገባ ጠይቁ እንጂ ዝም ብለህ ትገዛለህ እንደ 50 ብር። እኔ አንተ ስገዛ አይቼ እኮ ነው የገዛሁት። መከራዬን በላሁ እኮ። ለምን ብል ብቻዬን ነው መቀረው። መሀል ላይ ድንጋይ የሚያገኘው እኔ ነው። ኮብል ያበደ ኮብል ጠይቁ። እሽኮሎሎ መንፈስ ያለው እሽኮሎሎ መንፈስ ማንን ይጠይቁ እንዴ? ባለ ሱቁ ዝም ብሎ አንስቶ ሲጨምር ለምን ነው የጨመርከው ይበሉ። ባለ ሱቁስ የጨመረብኝ እንትና ነው ይላል። ፋይናሊ ማን መሰለሽ በዚህ ማል ተጠቃሚው ደላላም ይባላል። በመንግስትና በሸማች መካከል የሚገባ ሾጣጣ ደላላ። ለምሳሌ መንግስት እንትን ቆርቆሮ አገሪቱ ላይ ይግባ ለዚህ ፕሮጀክት ካለ ቆርቆሮ በአንድ ባለስልጣን ስም ነው የሚገባው። እዚህ ሀገር ማን ላይ ማን አለ? ደላላ አለ። ህዝቡ ሴና ያቅም ያውቃል። አውራ ብትዩስ አውራ መጥቶ ፌስቡክ ላይ እኔን ቁም ነገር እኔ ስታሰር ለማለት መንፈስ ወጋው። መብትን ራስህ ጠይቅ። እንዳልካት ዘነበ ለአንተ የመስዋዕት በግ ለመሆናል ኢየሱስ ሞቶ በኢየሱስ ደም አምነህ የዘላለም ሕይወት አገኝ። አንዳንድ ሰው ይመጣል፣ ጂጂ ነው ይመጣል። ድሮ እኮ አሪፍ ነበርክ እንዳልክ ዋው ይላል። ስታሰርስ ማዘር ብቻ አጠገብ ያለችው የኔ እናት እንጀራ ሽሮዋን ይዛ የኔ ምስኪን እናት እስር ቤት ማቀቀኝ ወጣት እንዳልክ የብልጽግና ደጋፊ ነው። በብልጽግና ጊዜ እኮ ነው የታሰርኩት። ጂጂ እኔ እንዴ ይሄን እንኳን አያገናዝብም። የህዝብ ታስሬ እኮ ነው የወጣሁት። እኔ ግን መከራ። ሌላው ለመምህራን መልእክት አለ። መምህራን የዩኒቨርሲቲ መምህራን ቆይ የዩኒቨርሲቲ መምህራን አዲሱ መምህር የቲክቶክ እንትን ነው ቫይራል ለመውጣት ድራማ ነው አንዳንድ ነው እባክህ። እዚህ ሀገር ሁሉ ሙጭጣም ነው። ፋይናሊ ሲጠራ ሌባ እኔ አይመቸኝም። ሚዲያ ላይ ኩሽ ያለ መንፈስ ወጋው። የዩኒቨርሲቲ መምህራን ግሬድ በሴት ልጅ ጭን ምክንያት የምትሰጡ ሴት ልጅ አልጋ አንሶላ ከእናንተ ጋር ካልተጋፈፈች ድሬድ ዲ የምታደርጉ የዲ መንፈስ የኤፍ መንፈስ ሴት ልጅን ጾታዊ ማንነታቸውን ተኮር አድርጋችሁ ግሬድ የምትጨምሩ አጋንንት ናችሁ። አጋንንት ሰይጣን ነው የሰውን ድክመት የተጠቀመ ግሬድ የሚሰጠው። አንዳንድ መምህራን አላችሁ ዩኒቨርሲቲ መምህራን ውጤትሽ ዝቅ ብለዋል። እሺ ቲቸር ምን ላድርግስ? በኋላ ቤት ነይ ምን አባ ለመሆን ነው ቤት የምትመጣው? ውጤቷን ትምህርት ቤት አታስተካክልም። ቤት ነይ ሽልጥልጥ መንፈስ አጋንንት የዝሙት ወጋው። መምህራን እረፉ። የሃይስኩል መምህራን ስነ ምግባር የትውልድ ላይ ማነት ስሩ። ከሚስት ጋር ተጣልተህ ተማሪ ላይ አታራክፍም። መጥተህ ሚስት ሽሮ አዛት ውሃ የሚል አልጫ ከሰራች መጥተህ ሚስት ላይ ጮህ እንጂ መጥተህ ተማሪ በሽሮ ምክንያት አታስጨንቅ። ተማሪውን የማይሰራ የቤት ስራ ለራስ ጎግል ዳውንሎድ አድርገህ የሰራውን እውቀት አታስጨንቁ። በትምህርት ኳሊኩረሙ ተመሩ። መንግስት የሚያዘውን የትምህርት ስራ ተከተሉ። አለቀ። የተማሪውን የምግብ የኑሮ ያለባበስ ሁኔታ አገናዝቡ። ተረዱ። መምህራን ተማሪን ተረዱ። ስንት ኪሎ ሜትር አቋርጦ እንደመጣ በተለይ የኤሌመንተሪ የመንግስት ትምህርት ቤት ገጠር ላይ ያላችሁ በእግር ነው አብዛኛው የገጠር ተማሪ የሚመጣው። ቴንክ ዩ የገጠር ተማሪዎች ባይዘው ቴንክ ዩ ማለት አዲስ አበባን የሚመሩት ባይዘው የገጠር ልጆች ናቸው ብዙ ጊዜ። ቴንክ ዩ ለምን ጂኔስ ስለሆነ በተሰዋልፎስ ነው። አንተ ዝም ብለህ የገጠር ልጅ ምናምን ብለህ አላቅጥ። የገዛ ከተማ የሚመራው የገጠር ልጅ ምንድነው ፖይንቱ?
ትምህርት ላይ ሲሪየስ ነው። ኢየሱስ ጌታ ትምህርት ላይ ሲሪየስ ነው። ሌላው ሀሳብ ለአባትና ለእናት አባትና እናቶች ለዶክተሮች እመጣለሁ። አባትና እናት ልጆቻችሁን የምታሳድጉት እንደ ጎረቤት አይደለም። በተለይ የግል ትምህርት ቤት የምታስተምሩና ትምህርት ቤቶች በተለይ የግል ትምህርት ቤት አዲስ አበባ ላይ የጌ ግብረ ሰዶምን በኖርማል ፍቃድ የሚያስተምሩ የግል ትምህርት ቤቶች ናቸው። ለጊዜው ስማቸውን አልጠራም። አንዳንድ ሰዎች ያውቋቸዋል። አንዳንድ የመንግስት አመራሮችም እነዚህን ግብረ ሰዶምን በይፋ የሚያስተምሩ ትምህርት ቤቶችን አንዳንድ ወላጆችም ያውቃሉ። ብዙዎቹ እዚህ ሀገር የግብረ ሰዶምን በይፋ የሚያስተምሩ ትምህርት ቤቶች አሉ። እግዚአብሔር ከምድሪቱ ላይ ይገልብጥ። የኛ ሀገር ችግር እንትና የሚባል አሜሪካን ሀገር ፖለቲከኛ የሚያወራ መሰለ እንዴ? ግብረ ሰዶም የተሰፋፋ ነው ኢትዮጵያ ውስጥ እያልኩ እኮ ነው። ሰው መከራውን እየበላ አንተ ቁጭ ብለህ አብይ አህመድ ጺሙን አሳደጋ ጺሙ ጠቆረ ትላለህ። ምን ሰውየው ፊዚካል ላይ ምን ትሰራለህ? ለህዝብ የሚጠቅም ነገር ላይ አውራ። ፐርሰናሊ ጥላቻ ከሌለብህ በስተቀር መከራ እኮ ነው እዚህ ሀገር እየበላን ያለ ነው። እስቲ ልጆቻችሁን ቼክ አድርጉ። እስቲ ግል ትምህርት ቤቶችን ቼክ አድርጉ። ምንድን ነው ትምህርቱ ካርኩ ሌሞ የተሰጠ ያለው? የ14 የ15 ዓመት ልጆች ዛሬ ክለብ ላይ አይደሉም ያሉት ኢትዮጵያ ውስጥ። በየመጠጥ ቤቱ ሽማግሌ ውስጥ ህፃናት ካልሆኑ ይዞ ይገባል። እዚህ ሀገር ችግር ጠፍቶ ነው እዚህ መተህ ለእኔ የአዳነች አቤቤ ጫማ ቀይረሽ አልቀይርም ምን አገባህ አንተ? ለራስህ ጫማ ቀይርም እንዴ? ስንት መከራ ነው እዚህ ሀገር። ሰው እኮ ልጁን ማሳደግ ከብዶታል እኮ፣ በተለይ ሴት ልጅ። ስንት ችግር ነው እዚህ ሀገር ያለው። እንዴት እንቅረፍ ሲባል መሬት ላይ ያለውን ነገር ለማስተካከል መሞከር ነው እንጂ እንዴ ደርሰን እንትን ትላለህ እንዴ? ሌላው ዶክተሮች፣ ህክምና ባለሙያዎች መድኃኒት መሸጥ የገሌ ልጅ አያስብልም። የገሌ ልጅ አያስብልም መድኃኒት መሸጥ። የድሃ ህመም ላይ የግል ፋርማሲ የምትገነቡ አላችሁ። የድሃ ህመም ላይ የግል ፋርማሲ ጂሰስ። የድሃ ቁስል ላይ የግል ፋርማሲ። እዚህ ሀገር ችግር ቀላል ነው እንደ ቴዳዬ? ቀላል ነው እንደ ቹቹ ጋር ማሙቶላ? ቀላል ነው እንደ አፌ ጂጂ? ብዙ እኮ ነው እዚህ ሀገር እናውራ ከተባለ እኮ እንዴ የመሸጠን እኮ ታክሲ ሹፌር እኮ እንደፈለገ ታሪፍ የሚጨምርበት ሀገር እኮ ነው። እናውራ ከተባለ እንዲህ ነገሮችን መንግስት ስርዓት እንዳሲስ ማውራት ነው እንጂ አንድ ፖለቲከኛ የሚስቱ ያጎት ልጅ መሬት ስለተከለከለ ወጥቶ ዲያስፖራ ስላበደ የሀገሪቱን ችግር ያወራ ይመስላችኋል እንዴ? አንዳንዱ እኮ የግሉ ችግሩን ነው የሚያወራው፣ የግል ችግሩን። አንዳንድ ፖለቲከኞች እኮ እዚህ ሀገር መጥተው የሄዱ ዲያስፖራዎች ናቸው። እዚህ ሀገር መጥተው በነበራቸው ወቅት መንግስት ክፍያ ሲከፍላቸው የመንግስት ቆሪጥ እንዲሆን የተደረጉ ነበሩ። ክፍያውን ቀነሰ፣ ወጥተው ፀጉር አስተከሉ። ሾጣጣ መንፈስ ወጋው። የግል ጦስ ነው እኮ የአሽሙር መንፈስ ወጋው። እኔ ራሱ የአሽሙር መንፈስ ሾጣጣ መንፈስ ያቀዳስ ቱማጋ ይስተን። እንደዚህ አይነት መከራ እየበላን ያለንበት ሁኔታ ነው ያለው። መጥቶ ግን የሆነ ነገር ሲፈጠር ብሔር ክፍተት ተጠቅሞ ህዝብ ከህዝብ ማባላት። እረፉ። ሌላው እዚህ ሀገር ላላችሁ ኢትዮጵያውያን ለሁላችሁ አንድ መልእክት አለኝ። ኢየሱስ ጌታ ነው። ከኢየሱስ ውጪ ጌታ የለም። በጣም መዳን ትፈልጋላችሁ? እዚህ ምድር ላይ በጣም ብትቆይ 70 ዓመት ነው። ኦልሬዲ ግማሹን ኖራችኋል። 40ውን የኖረ ነው፣ 35ቱን የኖረ ነው። እዚህ ያለው የዘላለም ሕይወት ያሳስባችኋል? ወደ ጌታ ወደ ኢየሱስ ኑ። ኢየሱስ ነው የሚያሳርፈው። እንኳን እናንተን ብዙዎች ያረፉት በኢየሱስ ነው። በጣም ብዙ ሰው የተረጋጋው በኢየሱስ ነው። ወደ ኢየሱስ ጋር ነው። እኔ ጴንጤው ነው አላልኩም፣ ኢየሱስ ጋር ነው ያልኩት። አይ ዶንት ኬር። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ አካባቢና ጎራ ድንበር ለይቶ አይደለም የመጣው፣ ለሰው ልጆች ሁሉ ነው። ለሚያምኑት የዘላለም ሕይወት ያስገኛል ደሙ። ወደ ጌታ ኢየሱስ ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ደስ ብሎኛል። ሁላችሁም ኮሜንት ላይ ቴንኪዩ እንዳልክ ይበሉ። ባትሉ ምትሶከ ባትሉ ኮሜንት ላይ ለሰደባችሁ ማሳረጊያውን ግን ጸሎት አድርገው እንዳልክ
እሺ አይ ጸልያለሁ። ኮሜንት ላይ ለሰደባችሁን ሰዎች እግዚአብሔር ይቅር ይበላችሁ። ስድባችሁ ደርሶኛል። ለወደዳችሁኝ መውደዳችሁ ደርሶኛል። ላንቋሸሻችሁኝ ማንቋሸሻችሁ ደርሶኛል። ተመችቶኛል። ችግር የለውም። መልሼ አልሰድባችሁም። ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የናዝሬቱ ጌታ ኢየሱስ መንገዳችሁን፣ ህይወታችሁን፣ ትዳራችሁን፣ ኑሯችሁን፣ ንግዳችሁን እሱ ይጠብቅላችሁ። እናንተ ቤት እግዚአብሔር የሚመነዘር ገንዘብ ይሁን። የሚወራ ወሬያችሁ ኢየሱስ ይሁን። የምታስረዱት ንግግራችሁ ኢየሱስ ይሁን። አለኝ ብላችሁ በሰው ፊት የምታወሩለት ጠበቃችሁ ኢየሱስ ይሁን። መመካዬ ነው የምትሉት ያ ክንዳችሁ ኢየሱስ ይሁን። ጉልበቴ ነው የምትሉት እርሱ ኢየሱስ ይሁን። እናንተ ቤት የምታወሩት ዜና ኢየሱስ ይሁን። የምትሰብኩት ወሬ ኢየሱስ ይሁን። የምታብራሩት ርዕስ ኢየሱስ ይሁን። የምትገልጡት ቋንቋ ኢየሱስ ይሁን። የምትሰብኩት ስብከት ኢየሱስ ይሁን። የምትገልጡት መጽሐፍ ኢየሱስ ይሁን። እናንተ ቤት ኢየሱስ ጌታ ይሁን። እናንተ ቤት ኢየሱስ የበላይ ይሁን። እናንተ ቤት ኢየሱስ ገዢ ይሁን። እናንተ ቤት ኢየሱስ ጉልበታም ይሁን። እናንተ ቤት ኢየሱስ አለኝ ብላችሁ ለሰው የምታብራሩት የመጨረሻ የምትጠቀሙት ኃይላችሁ ኢየሱስ ይሁን። መዳኛ ይሁናችሁ። ኢየሱስ ማምለጫ ይሁናችሁ። ኢየሱስ ጉልበት፣ ኢየሱስ መከታ፣ ኢየሱስ አቅም ይሁናችሁ። የኢየሱስ ደም ከኃጢአት ሁሉ ሊያነጻ የታመነ ነውና በዚህ ደም የኃጢአት ስርየት ለእናንተ ይሁንላችሁ። ኢየሱስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ የምትመሰክሩበትን የመንፈስ ቅዱስ ኃይል በላያችሁ ላይ ይብዛ። የኢየሱስ ጌትነትን የመመስከር አቅም እሳት ያገኛችሁ። ኢየሱስን ብቻ የምታወሩበት ዘመን ይሁንላችሁ። መዳን በሌላ በማንም እንዳልሆነ የምትመሰክሩበትን አቅም እግዚአብሔር ይጨምርላችሁ። ኢየሱስን እያወራችሁ ስለ ኢየሱስ እያወራችሁ በኢየሱስ ምክንያት ሙቱ። ኢየሱስ እያላችሁ እስትንፋሳችሁ ይቋረጥ። ስለ ኢየሱስ እያወራችሁ ዘመናችሁ ይጠር። እናንተ ሞታችሁ ኢየሱስ እናንተ ላይ ሕያው ይሁን። እናንተ አጥራችሁ ኢየሱስ ከፍ ይበል። እናንተ ጠፍታችሁ ኢየሱስ ይግነን። እናንተ ደብዝዛችሁ ኢየሱስ እናንተ ላይ ያብራ። እናንተ እንዳልሆናችሁ ሆናችሁ ኢየሱስ እናንተ ላይ እንደሆነ ይሁን። ኢየሱስ ይብረቅረቅ እናንተ ላይ። ኢየሱስ ይብራ እናንተ ላይ። ከኢየሱስ ውጪ ስለማንም እንዳታወሩ። ከኢየሱስ ውጪ ማንም እንድናወራ መጽሐፍ ስላላዘዘን ስለምንም ነገር ስትቀባጥሩ ዘመናችሁ እንዳያልቅ፣ ስለምንም ነገር ስትለፈልፉ ዘመናችሁ እንዳያልቅ መጽሐፍ ቅዱስ ገልጣችሁ ኢየሱስን አግኙ። መጽሐፍ ቅዱስ ገልጣችሁ ስለ ኢየሱስ አውሩ። መጽሐፍ ቅዱስ ገልጣችሁ ኢየሱስ ያለበት እዚያ ድረሱ። ኢየሱስ የቆየበት ቆዩ። ኢየሱስ ርዕስ የሆነበት እዛ ሰፈር ርዕሱ ነው። ኢየሱስ የተሰበከበት እዛ ሰፈር እናንተ ተገኙ። ከኢየሱስ ውጭ ማንም ምንም ነገር ሊያወራ ቢሞክር አእምሯችሁ ይዘጋ። ከኢየሱስ ውጭ ስለማንም ምንም ነገር እንዳትሰሙ። ከኢየሱስ ውጭ እግዚአብሔር የመዳኛ መንገድ ለሰው ልጆች ስላላስቀመጠ ከዚህ መዳኛ መንገድ ውጭ ፈቅ እንዳትሉ መጽሐፍ ሲናገር ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ይልና አንዳንዶቻችሁ ለአየሩ አለቃ ተገዢ እንደነበራችሁ እና አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። ባይዘው አፈጣጠራችን ራሱ ቁጣ ነበር እና ኤፌሶን ምዕራፍ 2 ከቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። በጣም ነው የሚገርመኝ። እግዚአብሔር የምን ሀብታም ነው ካላችሁ የወርቅ አይደለም፣ የአልማዝ አይደለም፣ የሰማይ የምድር ሀብታም አይደለም። እግዚአብሔር የምን ሀብታም ነው ካላችሁ የምሕረት ሀብታም ነው። አይገርም? እግዚአብሔር በምሕረቱ ባለጠጋ ነው። እኔና ጂጂ የቆየ ነው እዚህ ጋር እግዚአብሔር ስለማረ ነው። ባይዞ ትላንት ባጠፋነው ጥፋት ቢሆንስ ሞት ይገባል ነበረ። ሞታችንን ኢየሱስ ተቀበለ። እርግማናችንን ተቀበለ። ኃጢአቴን ተቀበለልኝ። ኢየሱስ የኔን የጂጂን የቹቹን ኃጢአት ተቀበለን። ልሙትላችሁ አለ። አረ ጌታው የኔ ኃጢአተኛንስ አምጣው ኃጢአትህን አለ ኢየሱስ ስለው እኔ ሞትልሃለሁ አለ። አረ ጌታው ዝሙት አለብኝ አምጣው። ውሸታም እኮ ነኝ አምጣው። እኔ እኮ እርኩስ ነኝ ስል ኢየሱስ አምጣው እና ስል እሞትልሃለሁ ስል ደሜን አፈስልሃለሁ። ከዛ ለምን ስል ከአብ ጋር አስታርቃለሁ። ከዛ የዘላለም ሕይወት ታገኛለህ። በምን ስል በእኔ ደም አለ ኢየሱስ። በኢየሱስ ለሚያምኑ ሁሉ የዘላለም ሕይወት አለ። መጽሐፍ ሲናገር በክርስቶስ ኢየሱስ ስም የኃጢአታችሁ ስርየት ተሰብኮላችኋል ይላል። የኃጢአት ስርየት የሚሰበከው በኢየሱስ ስም ነው። ጸሎት በኢየሱስ ስም ነው የሚሰማው። ባርኮት በኢየሱስ ስም ነው። ስግደት በኢየሱስ ስም ነው። ከኢየሱስ ውጪ ሰማይ አቤት አይልህም። ባይዘወይ አብን ማወቅ ከፈለግ በኢየሱስ በኩል ነው። ጌታዬ በምትወደው መልአክ አብ ሰማይ ብቅ አይልልም። 2 ጊዜ አብ ተናግሮ አያውቅም። ባይዘወይ አብ ለረጅም ጊዜያት ዝም ብሎ ነበር። ልጁን ልኮ 2 ጊዜ ነው ያወራው። ኢየሱስ ሲጠመቅና ደብረ ታቦር ተራራ ላይ ኢየሱስ ልብሱ ሲቀየር አብ ብቅ አለ። ስለ ልጁ ሊያወራ ነው። ባይዘወይ እጅግ የምወደው ልጄ አለ፣ በእርሱ ደስ የሚለኝ ልጄ ይሄ ነው፣ እርሱን ስሙት አለ አብ። ታውቃለህ? ስለ ኢየሱስ ሊያወራ ሰማይ ተከፈተ። አየህ፣ እርሱን ስሙት ነው ወሬ ሁሉ ስለ ኢየሱስ። መጽሐፍ ቅዱስ ሁሉ የሚያወራው ስለ ኢየሱስ። ብሉይ ኪዳን አዲስ ኪዳን ተጠቅልሎ የሚመሰክረው የኢየሱስ ክርስቶስ መካከለኝነት ነው። ምን ማለት መሰለ?
ጂጂና እግዚአብሔር የሚታረቁት በኢየሱስ ደም ነው። ጂጂ ድሃ ብልታ የዘላለም ሕይወት አታገኝም። እዚህ ምድር ላይ በጣም ደግ ሰው አለ። በእውነት ድሃ የሚረዱ በጣም ደግ ሰው በኢየሱስ ካልሆኑ ደግ ኃጢአተኛ ናቸው። በጣም ይቅርታ ያንስም። በእውነት ብዙ መልካም የሚሰሩ ሰዎች አሉ። ኢየሱስ ጌታ እንደሆነ ያምናሉ። ካላመኑ ደግ ኃጢአተኞች ናቸው። ኃጢአት ምንድን ነው? በኢየሱስ አለማመን። ዮሐንስ 16:6 መንፈስ ቅዱስ አለ ይመጣል አለ ዓለሙን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል አለ። ኃጢአት ሲል በእኔ ስላለማመን ነው አለ ኢየሱስ። ለካ በኢየሱስ አለማመን ኃጢአት ነው። መንፈስ ቅዱስን መስደብ ምን ማለት ነው ታውቂያለሽ ጂጂዬ? የኢየሱስ ምስክር መንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስ ጌታ ነው ሲል አይደለም ማለት ነው ባይዞ መንፈስ ቅዱስን መስደብ። ስለዚህ የመንፈስ ቅዱስ ተሳዳቢዎች ማለት ኢየሱስ ጌታ አይደለም የሚሉ ናቸው ማለት ነው እንጂ መንፈስ ቅዱስ እንዲህ ነው ብሎ ማናፉን አውጥቶ ይሰድባል እንጂ አይሰድብም እኮ። ግን ኢየሱስ ጌታ ነው ብሎ የሚለውን ስብከት አለመቀበል መንፈስ ቅዱስ መስደብ ነው። ለምን ሲባል ኢየሱስ ጌታ እንደሆነ የሚመሰክረው መንፈስ ቅዱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻ ጌታ ነው። ጂጂ የዘላለም ሕይወት አለሽ በልጁ በኢየሱስ ስለምታምኒ። ሌሎቻችሁ አንድ ጥሪ አለኝ። በጌታ በኢየሱስ ለማታምኑ ለእናንተ አንድ ጥሪ አለኝ። ኢየሱስ ብቻ ነው የሚያድነው። የፈለገ ነገር ብትመጣ አድን፣ በየትም ብትመጣ የዘላለም ሕይወት የለም። እንዳልክ እየቀባጠርን ውሸቱን ነው በለኝ እንጂ መጽሐፍ ገልጠ ቅዱሳት ነቢያትን አዲሳትን ወንጌል ገልጠ ብታነብ መጽሐፍ ሁሉ የሚናገረው ስለ ኢየሱስ ጌትነት ነው። ከኢየሱስ ውጪ ማንም አያድንም። ማንንም አያድንም። ማንንም አያድንም። ያድናሉ የተባሉት ራሱ የዳኑት በኢየሱስ ነው። ኢየሱስ ጌታ ነው ለማርያም ጭምር። ኢየሱስ ያድናል ማርያምን ጭምር። ኢየሱስ ያድናል ጳውሎስን ጴጥሮስን ጭምር። ኢየሱስ ያድናል 24ቱን ካህናተ ሰማይ ጭምር። ኢየሱስ ያድናል 12ቱን ሐዋርያት ጭምር። ኢየሱስ ያድናል የተሰሎንቄ፣ የኤፌሶን፣ የቆሮንቶስ፣ የገላትያ ክርስቲያኖችን ጭምር። ኢየሱስ ያድናል እኔና እናንተን ጭምር። ማን ነው ሌላ የሚያድነው? ማንም። ከማን ውጭ? ከኢየሱስ ውጭ። እኔ አላልኩም። ሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም እንድንበት። ባይዞይ መዳን በሌላ በማንም የለም ማለት በማንም የለም ማለት ነው። ባይዞይ አሁን ለምሳሌ መዳን በሌላ በማንም የለም ማለት እደግመዋለሁ፣ በማንም የለም ማለት ነው። ምንም ሌላ ትርጉም የለውም። እና በማንም ከሌለ ምንድን ነው የሚል አረፍተ ነገር ቀጣ ያለው መጽሐፉ ይቀጥላል። ሃይማኖተኛ አፉን እንዳያጨውልቅ ይቀጥላል። እንድንበት ዘንድ ይላል መጽሐፍ ቅዱስ። ውሽ ሶዶ መጽሐፍ ቅዱስ ስርዓት የሚያስይዘው ብዙ ሰው እንድንበት ዘንድ ሲል ከሰማይ በታች የተሰጠን ስም ኢየሱስ ይባላል። አሜን ነው ወይ? እምትድነው በኢየሱስ ደም ነው። እግዚአብሔር አንድያ ልጁን ለዘመናት ማንም በማይቀር ብርሃን ውስጥ ከአብ ጋር ለብቻው የነበረውን ወልደ እግዚአብሔር ከጉያው ተነጥሎ መጥቶ ስጋ ለብሶ ተሰቅሎ ተገርፎ ተሰቃይቶ ደሙ ፈሶ ቆዳው ተተልትሎ አጥንቱ ከቆዳው ጋር ተለጥፎ ጀርባው እንዳለ ሁሉ ነገር ሆኖ መራቅ አስተናግዶ ኢየሱስ መስቀል ላይ ከሞተ በኋላ ሌላ ዳኛ አለ ብትለኝ አልቀበልም። እኔ ብቻ አይደለም ሰማይ አይቀበልም። እግዚአብሔር ልጁ ላይ ጨክሯል። አባ ለምን ተውከኝ ሲል አብ ጸጥ፣ ጣማኝ ሲል አብ ከሰማይ ጸጥ፣ አባቴ ለምን ተውከኝ ሲለው አብ ጸጥ ያለው እኔና ጂጂን ለማዳን። አየ አብ ዝም ያለበት ላይ ብትቀልድ አልታገሰም። ትቢላይ ልታገሳለህ። አየለች ብትባይ ጉባኤ ያለች አየለች ባትኖር ቀጣይ አየለች ትመጣች ነው። ውሸት ትንቢት ነገር እንታገዛለን። ችግር የለውም። እንደ ቤተክርስቲያን እግዚአብሔር ልጁን ጨክኖ በገደለበት የመስቀል ስራ ላይ ግን የኢየሱስ ደም ላይ ልትቀልድ የተነሳ ቀን ከኢየሱስ ውጭ ሌላ አዳኝ አለ ብለህ የወንጌል ጉልምትና ልትፈጽም የተነሳ ቀን አንታገስም። ማንም ለምን አትሆንም? ስርዓት ነው የምናስይዝ። በምን? በመጽሐፍ ቅዱስ እውነት። መጽሐፍ ቅዱስ እንገልጣለን። ከኢየሱስ ውጭ ጌታ እንደሌለ አስረግጠን እንሰብካለን። አለቀ። ኢየሱስ ደሙን አፍስሶ፣ ኢየሱስ ሞቶ፣ ኢየሱስ ስጋውን ቆርሶ፣ ኢየሱስ እርቃኑን ተሰቅሎ ከወንበዴ እኩል እኮ ነው የሞተው። ታውቂያለሽ? ከወንበዴ እኩል ውለውስ ከኃጢአተኛ ጋር አንዴ ምን እንደሆነ ታውቂያለሽ? ልንገርሽ። ማቴዎስ 16 ላይ ኢየሱስ ማቴዎስ ቤት ሄደ። ከዛ እነዛ ፈሪሳውያን ደቀ መዛሙርቱ መጡና ጂጂ ምዳል ታውቂያለሽ? እናንተ አሉ መምህራችሁ ከኃጢአተኞች ከቀራጮችና ከዘማውያን ጋር ቁጭ ብሏል አሉ። ታውቂያለሽ? አንቺ ኢየሱስ የኃጢአተኛ ወዳጅ እኮ ነው። ይሄኔ ኢየሱስ አይጸየፍ አይንቅ። እኔ አንድ ፓስተር አሁን ቡና የጠጣው ቺቺኒያ ነው ያብለው ይመጣል እንዴ? ኢየሱስ እኮ ነው የሚመጣው። ቺቺኒያ መጥቶ ነው ይዞኝ የሚሄደው። ለምን መሰለሽ? ከቺቺኒያ የማርከስ አቅም በላይ ኢየሱስ ሰፈሩን የመቀደስ አቅም አለ። ነብዩ ቢመጣ ረክሶ ይመለሳል። ፓስተሩ ቢመጣ ረክሶ ይመለሳል። ቺቺኒያ ላይ ኢየሱስ ሰፈሩን ቀድሶ ይመለሳል። ለምን? ጻድቅ ነው እሱ። ኃጢአት አያውቅም።
ኢየሱስ ፐርፌክት ነው፣ ንጹህ ነው፣ ትክክል ነው። ኢየሱስ ቅዱስ ነው፣ የተገባው ነው። ኢየሱስ ብቸኛ አስታራቂ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከሱ ውጭ ጌታ የለም። እንኳን ጴንጤ ሆንኩ ባይዘ እንኳን ጴንጤ ሆንኩ አላውቅም ነበር። ይሄ ብርሃን የበራልኝ እኮ በእውነት ኢየሱስ ጌታ ነው። እኔ ጌታ ነው የምልሽ። ጴንጤ ቤት ችግር ያለበት ሰው አለ ኦቪስ። ግን እንኳን ክርስቲያን ሆንኩ እንኳን ኢየሱስ ገባኝ። እንኳን ምን ቀን ነው የገባኝ እንጂ ለብዙ ዶክተሮች እኮ ኢየሱስ አልገባቸውም። አንዳንዱ መነጽሩን ከፍ ዝቅ እያደረገ ይገርማል ኢየሱስ ሰው ነው ይላል። እኔ የ32 ዓመት አይሁዳዊ ጌታ ነው ብዬ ተቀበልኩ። እንዴት አምላክ ሰው ይሆናል ሲሉኝ እኔም እሱ ገርሞኝ ነው ጴንጤ ሆንኩት። እባክህ የእናንተ አምላክ ይበላል ጠጣል እኮ እሱ ገርሞኝ አይደል? ክርስትና ማለት በእግዚአብሔር ሰው መሆን ላይ የተመሰረተ የመደነቅ እምነት ነው። የመደነቅ ሰርፕራይዝ ነው ክርስትና። ባይዘ ፕሩፍ የምታደርገው ሰማይ ነው። እንዴት ካልክ ሰማይ ነው የምታረጋግጠው። በምን አወቅ? በመንፈስ ቅዱስ። መንፈስ ቅዱስ ምንድን ነው? አንተ አታውቀውም። እኔ የሚገባኝ ለምን አማኝ ነኛ። እንዴት ቦርን አጌን አድርጌያለሁ እና ስል ከዋና ከመንፈስ ዳግም ተወልጃለሁ መጽሐፍ እንደሚናገረው ዮሐንስ 6 ላይ ኢየሱስ ክርስቶስ ለዘላለም የጸና ጌታ ነው። ከኢየሱስ ውጭ ጌታ ነኝ ብሎ የተቀመጠ ካለ የተገለበጠ ይሁን። ከኢየሱስ ውጭ ጌታ ነኝ ብሎ በየዋሻው በየስሩ በየሰፈሩ መጋረጃ ጋርዶ ግብር የሚቀበል ትውልድ የሚያሰግድ ደመጣጭ መንፈስ፣ የስለት ተቀባይ መንፈስ ከኢየሱስ ውጭ ጌታ ነኝ ብሎ የተቀመጠ ካለ እግዚአብሔር ይገልብጠው። የተገለበጠ ይሁን። ኢየሱስ ብቻ ነው ለዘላለም የለየለት ጌታ። ኢየሱስ ብቻ ነው ለዘላለም ማንም የማናውጠው ጌታ። አየሽ፣ እኔና ጂጂ ቴዲና ቹቹ አይደለም ተሰብስበን ኢየሱስ ጌታ ነው ያልነው፣ ሰማይ ነው ያለው። አየሽ፣ እኔና ጂጂ ኢየሱስ ጌታ አይደለም ብንል አንቀንስበትም፣ እኛ ነው የሚጎልብን። ተሰብስበን አይደለም ጌትነቱን ያረጋገጥነው፣ እሱ እንዲሁ ጌታ ነው። ሳንሾመው ጌታ ነው፣ ባናመልከው የተመለከ ነው። እኔና ጂጂ ዝም ብንል ወንዞች ያጨበጭቡለታል፣ ተራሮች ይሰግዱለታል፣ ሸለቆ ይንከባለላል፣ ድንጋይ አፍ አውጥቶ ይዘምራል ለኢየሱስ። አደለም ብለን የ9 ቢሊዮን የዓለም ህዝብ ተስማምቶ አደለም ቢል ነው አደለም ያሉ ይገሉባቸዋል። እሱስ ምን ይጎልበታል? እልፍ አላት በሰማይ ዘውትር በስሙ ይዘምራሉ። ዮሐንስ 5 ራእይ ላይ ለታረደው በግ እያሉ መላእክት እነ ገብርኤል ድፍት ቀና እያሉ እነ ሚካኤል እንዳለ እያመለኩት ነው። ሚካኤል ጊዜ የለውም፣ ባይዘው ገብርኤል ጊዜ የለውም፣ ኢየሱስን እያመለከ ነው እንዳለ መላእክቱን ሰብስቦ። ለኢየሱስ ይገባዋል፣ ይገባዋል። ለምንድን ነው ለኢየሱስ የምትሰግደው? ለምንድን ነው 10 እንዳልክ ኢየሱስ የምትለው ካልከኝ አጭር መልስ ልስጥህ። የኢየሱስ አይነት ስለሌለ የመላእክት አይነት ብዙ አለ። የወደቀ አለ፣ በሕይወት ያለ አለ፣ ገብርኤል አለ፣ ሚካኤል አለ፣ ነፍ አለ። የሰማዕታት አይነት ነፍ አሉ። የሐዋርያት አይነት ብዙ አለ። የነቢያት አይነት ነፍ አለ። የኢየሱስ አይነት የለም። ጋድማን በዘላለም አንድ ነው። አይነትና መተኪያ ስለሌለው እኮ ነው ማብደው ስለ ኢየሱስ። ትቀልዳለህ እንዴ? ትቀልዳለህ? የኢየሱስ አይነት ስለሌለ ነው ጂጂ የምናብደው። ባይዘው መላእክትስ ነፍ አሉ፣ የወደቁ አሉ፣ ያልወደቁ ነፍ ናቸው እኮ ጂጂ። ነፍ መልአክ ነው እልፍ አላፍ። ኢየሱስ አንድ ነው። የለም የኢየሱስ አይነት ብቸኛ ነው። ባይዘው አንደግሞም፣ ኢየሱስ አይደገምም፣ አንድ ነው። አየሽ፣ የለም ሰው ብትይ 9 ቢሊዮን ነው። አንበሳ ብትይ ነፍ ነው። እባብ ብትይ ነፍ ነው። ዝንጅብ ጥቁር ሰው ብትይ ነፍ። ኢትዮጵያዊ ብትይ ቢሊዮን ነው። አፍሪካ ነፍ ነው። አሜሪካ ነፍ። ኢየሱስ አንድ ነው እና ብቸኛ ብቸኛ። እዚህ ምድር ላይ ነፍ አማልክት አሉ። ነፍ ቅርጻቸውን ያሳሉ፣ ፎቶቸውን ያስለጠፉ ነፍ አሉ። የኢየሱስ አይነት ግን አይደሉም። ለምን ስል እንዳለ መቃብር ውስጥ ናቸው። ኢየሱስ ገንጥሎ ነው የተነሳው። ክብር ለኢየሱስ ይሁን። ኢየሱስ ከሞት ተነሳ የሚለው አንተና እኔ ተሰብስበን ያረጋገጥነው ነው አይደለም። መንፈስ ቅዱስ የመሰከረው ዘላለማዊ እውነት ነው። መጽሐፍ ቅዱስም ይናገራል። የትኛው መጽሐፍ እንትና ከሞት ተነሳ አይልም። መጽሐፍ ቅዱስ ግን ኢየሱስ ከሞት ተነሳ ይላል። ኢየሱስ ክርስቶስ ብቻ ሞትን ገልብጦ ተነስቷል። ክብር ለኢየሱስ ይሁን። የኔ ኢየሱስ እንዴት እንደምኮራበት መታመኛ ክንዴ እኮ ነው፣ ጉልበቴ ነው። ተመክቼው እኮ ነው የምወጣው። ምን አለ ብትለኝ ምንም። እና ማንን ተማምነህ ነው እንደዚህ የምትለው? ኢየሱስን። ቤትህ ምን አለ? ኢየሱስ። አረ እንዳልክ አንተ አታፍርም እንዴ? ትላንት በዚህ የረከሰ አንደበት ኢየሱስ ስትል ምን አውቃለሁ፣ ምሕረቱ አግዞኝ እንጂ ማን ስለፈለገ ኢየሱስ ይላል? እስቲ ኢየሱስ ጌታ ነው በለው። አንዳንድ ሰው አይልም። እኔስ መንፈስ ቅዱስ አግዞኝ። አንዳንዱ ኢየሱስ ጌታ ነው በል ከምትዩ ቡሚት ባይረግ ይቀለዋል፣ ያንቀዋል። ታክሲ ውስጥ ግቢ፣ ባስ ውስጥ ግቢ፣ አበበ ብትይ ማንም ተሳፋሪ አይጮውም። አንበሳ ባስ ግቢ፣ አየለች እንዲሆና ሴቷ እንትና አወጣቻት፣ ችግር የለውም። አብይ ውረድ፣ ሁሉም ተስማምቶ ይሄዳል። እስቲ ዝም ብለሽ የገባሽበት ባስ ውስጥ ኢየሱስ በይ፣
አንቺ የጠመጠመው ያልጠመጠመው ጺም ያለው የሌለው መላጣው ሁሉም ነው የሚዞረው። ሼኩ ቄሱ ሁሉም ያብዳል። ኢየሱስ ስትይ ምንድን ነው ስል ልዩነት ፈጣሪ ስም ነው ታውቂያለሽ። ጉልበታም ስም ነዋ። ትላንትም ባለድል ዛሬም ባለድል በገባበት ሰፈር ሁሉ ሰፈር የሚነቀንቅ የሞተ የሚያነሳ የተሸበረ ሰፈር ውስጥ የእርጋታ መንፈስ የሚፈጥር የኢየሱስ ስም ነው። ድብልቅልቅ ነው የሚያደርገው ሰፈሩን። አየሽ ኢየሱስ ቤተ መንግስት ውስጥም ቤተ ክህነት ውስጥም ይረብሻል። ስሙ ነዋ። ፓወርፉል እኮ ነው። ምንም ብትይ ምንም ችግር የለውም እዚህ ሀገር ላይ ምንም ብትይ አብይ ሙት ብትይ ተስማምቶ ህዝቡ ይላል። ኢየሱስ ስትይ ይዞራል። አይ እንግዲህ አሪፍ ነበርኩ ይህን ስም አበዛው እንደው ብትቀንሰው ይላል። ኧረ የሚቀንስ ይቀንስ። ኢየሱስ ክርስቶስ ስም ከዚህ ስም ላይ ባለኝ አቋም ፈቅ ሊያደርገኝ የሚሞክር ማንኛውም የምድራዊ ኃይል የተጠረገ ይሁን በኢየሱስ አሜን። ለጂጂ ኢየሱስ ጌታ ነው። ለእኔ ኢየሱስ ጌታ ነው። እዚህ ጋር ላላችሁ ላልተቀበላችሁም ለተቀበላችሁ ባይዘዌ ጂጂ አንድ ነገር ኢየሱስ ጌታ ነው እያልኩ ላልተቀበሉ ሰዎች አንድ ጥቅስ አለኝ። ጉልበት ሁሉ ለኢየሱስ ይንበርከክ የሚል ጥቅስ እንዳልታውቂያለሽ። ባይዘዌ ፈልኮ አይደለም በግድ ይንበረከካታል። በግርማው የተገለጠ ቀን በመላእክት አለቃ ድምፅ ሰማይን ሰንጥቆ ደመናትን አልፎ እኛ አማኞችን ለመውሰድ ኢየሱስ ሲመጣ የምድር ነገስታት ሁሉ ከፊቱ ይንበረከካሉ። ለምን? ስለሚገባው። ለምን? ሊቀበል ስለተገባው። ኢየሱስ ክርስቶስ ጌታ ነው። በግድ ትንበረከክለታለህ። መጽሐፍ ሲናገር ጉልበት ሁሉ ለኢየሱስ ስም ይንበረከካል። ትንበረከካታለህ። ለምን? አብ ነዋ ይህን ስም የሰጠ ከስም ሁሉ በላይ የሆነውን ስም። አየህ አይደለም ምናምን የምትል ሰውዬ በግርማው ሲገለጥ ታየዋለህ። ኢየሱስ ተራ አይሁዳዊ ነው የምትሉላ ሲገለጥ ያኔ እንገናኝ። መሬት ትዋጠኝ ብትል አትውጠኝ፣ ተራሮች ደብቁኝ ብትል አትደበቅም። የኔ አምላክ ላይ እንዳላገጥክ ምድር ላይ ያለው ማልሰድብህ አባቴ በግርማው ሲገለጥ መድረሻ እንደምታጣቃለሁ። ኢየሱስ በኃይሉ የተገለጠ ቀን ተራሮቹ ብትሸሸግ እንደማታመልጥ አውቃለሁ። ለዛ ነው ኢየሱስን ስትሰድብ ዝም ያልኩ። ለዛ ነው ኢየሱስ ላይ አፍን ስታላቀቅ መልስ ያልሰጠሁ። አባቴ በግርማው የተገለጠ ቀን በመላእክት አለቃ ድምፅ ታጅቦ በደመናት ላይ በአምባው ላይ ፈረስ ተገልጦ አይኖቹ እንደማያበራ እሳት እያብረቀረቀ ኢየሱስ የተገለጠ ቀን መቋቋም ያቀታል። ያኔ ምድር ተዋጠኝ ትላለ። እኔስ በኢየሱስ ያመንኩ በግርማው እሄዳለሁ። ፊቱን እያየው ለታረደው በግ ምስጋና ክብር ይገባል እያልኩ እሰግዳለሁ። ኢየሱስ ክርስቶስ የለየለት ለዘላለም ብቻውን ጌታ ነው።